جماله يا جماله تقادلا يا جماله كمي السي ورقي هزبي تقادلاي ورقي تقادلاي ورقي تقادلاي ورقي الله وطاري سمت كبطو الله وطاري سمت كبطو هاي قيدامك سعانة زطو هاي قيدامك سعانة زطو حزبنا ورقي النادي السلام عليكم ورحمة الله وبركاته ودنا يتودداتو تولد إثيوبيان بهر سوچ يا غري ልጆች ሁላችሁም በአጠቃላይ እንዴት ናችሁ ሰላም ናችሁ ሰላማችሁ ብዝዝት ይባልልኝ ለክርስቲያን ወገኖቼ ሰላም ጤና ይስጥልኝ እንደምን አላችሁ ክቡራትና ክቡራን ከላይ ሰላም አለይኩም ለምትሉ ወአለይኩም ሰላም ወራህመቱላሂ ተዓላ ወበረካቱ ይሄን መልእክት የሚደርስልኝ ለማን ነው ጽፌላችኋለሁ ለሊያ ጀዋር አንቺ ሸለመጥማጥ የሸለመጥማጥ ልጅ ጀዋር ባንቺያፍ ሚንቋሸሽ ባንቺያፍ ሚሰቀጥ ባንቺያፍ የጁሃር ምንነት ምትነግሪው አይደለሽም አንቺ ከብት በተለይ የወለኔ ታጋይ እኔ ስሜ ሐስና ሽፋ ነው የወለኔ ታጋይ ያልኩበት ብሄሬ ለማስተዋወቅ ነው እንጂ ስም አለኝ አንቺ ድቃላ ጀዋር አባቢያ ጀዋር ልብኩያ እንወደዋለን ያውልሽ አይደለም የቆርቆሮ ቴሌቪዥን ቀርቶ እንደዚህ ከመዳብ ከወርቅ የተሰራ ቴሌቪዥን እናስገባለታል ማን ቄሮ ሳይሆን የሚወዱት ከልብ የሚወዱት ተመልካቾቹ ቄሮ አይደለም ቄሮ ተጋዳ ላይ ነው ምን እንዴት አርጌ እንደምነግርሽ እንዴት አባሽ አላቀም አንቺ ገላሽን በመቸርቸር የምትኖሪ ዲቃላ ያውልሽ እናትሽ በዚች አንሶላ ጠቅልላ እዛ ጣለችሽ የት ነው ጎጃም በረንዳ ታቀለሽ ጎጃም በረንዳ ተወልደሽ ያደግሽ እዛ በረንዳ የበረንዳ ልጅ ነሽ አንቺ ዲቃላ ጁሃርን አታቂው ጁሃር ሙር ጭንቅላት ያለው ነው ጁሃር ያልሽ ጁሃር ቄሮ ብሎ በቄሮ በከፈተው ስሙ ጠቅላላ ብሄር ሰዎችን ያስተዋውቃችሁ እናንተ ማናችሁ ጎጠኞች እንዳንቺ አይነት ሸለመጥማት ገላቸው የቸረቸሩ የሚኖሩ ሰዎች ገባሽ እኔ ያስለቀሰኝ ማን ነው ትላንትና ማዳም ብሯ ከልከላት ነው ላልሽው አንቺ ሸለመጥማት ማዳሜ ብር አትከለክለኝም ወረበልን በር ከልክላሽ ሳይሆን እኔ የወንድሞቼ ደም መፍሰስ አሳዝኖኝ ነው እንጂ ማዳሜ እንደዚህ ብር ትሰጠኛለች እኔ ወረበልን የኢትዮጵያ 100,000 ተከልክዬ ኤምባሲ ሂጄ እንኳን አላመለከትኩም አንቺ ድቃላ አይደለም ኮንትራት ቤት ስሰራ ቀርቶ አሁን በነፃነት በራሴ ቪዛ አሰርቼ ቀርቶ ልንገርሽ አሁን በራሴ ቪዛ አሰርቼ የምኖር በነፃነት የምኖር ልጅ ነኝ እኔ አንቺ ድቃላ የኢትዮጵያ 100,000 ብር ኮንትራት ቤት ስሰራ ተበልቼ ወጥቼ እንኳን ግን ኤምባሲ ሂጅ ፓስፖርት ላሳድስ ኤምባሲ ሂጄ ያልተናገርኩ ልጅ ነኝ በቆማጣ አንድ ጣት ብርቅ ነው አሉ ላንቺ ሳንቲ ብርቅሽ ነው እኔ የኢትዮጵያ ወንድሞቼ ደማቸው ሲፈስ ያመኛል አንቺ ዲቃላ የዲቃላ ልጅ ወራዳ ሴትነትሽ የማታቂ ከብት አንቺ መሐመድ ከድር ምታንቋሽሽበት ህሊና የለሽም አንቺ ዶማ
አንቺ በረንዳ ላይ ተወልደሽ ያደግሽ ነው ጁሃር ሀያት ጁሃር ይኸውልሽ ልንገርሽ ጁሃር ሳይፈታ የዛች ሀገር የመጨረሻ ሀገር ይሆናል እንግዲህ በግልጽ ልንገራችሁ አንድ የቄሮ ሲመጣ ያልሽው ልንገርሽ ላንቺ ነው ይሄ አንድ ቄሮ ሲመጣ ምን ነበርሽ ቄሮ ሲመጣ ሊገድልህ እንደምታስብ ሊገልህ እንደመጣ አውቀህ ቀድመህ ግደለው እንዳልሽውላ እኔም ለብሔር ብሔረሰቦችን አስጠነቅቃቸዋለሁ ብሔር ብሔረሰቦችን አንድ ልንገርሽ ቄሬ የሚገደልበት ወይም ደግሞ የሚታሰርበት የሚሰቃይበት አላማ እንደሌለው ጠንቅቄ ነግርሻለሁ ጁሃር መሐመድን አሳስሩ በቀለ ግርባን አሳስሩ አጫሉን ተገድሎ ኢትዮጵያ ያቺ ደም የጠጣች ኢትዮጵያ እኛ ብሔር ብሔረሰቦችን እንደማንፈልጋት ልንገርሽ አንቺ ዲቃላ አንቺ ጁሃር መሐመድ ይኸውልሽ የጁሃር ተከታዮች ጁሃርን የምንወደው ሰዎች እኛ ይኸውልሽ እንዳንቺ የበሰበሰው ውሃ ጠጥተን ሳይሆን እንደዚህ ጁስ እየጠጣን ማውራት እንችላለን አንቺ ዲቃላ ሊያ ላንቺ ነው አንቺ ዲቃላ ብስብስ አንቺ ግማታም እኔ ሐስና የወለኔው አታጋይ እኔን የመናገር መብት ህሊና ዲሞክራሲ መብት የለሽም አልፈቅድልሽም ገባሽ ጁሃር ደግሞ የወርቅ ቴሌቪዥን ይገባለታል የወርቅ ቴሌቪዥን በወርቅ የተሰራ ቆርቆሮ አይደለም በወርቅ የተሰራ ቴሌቪዥን እናስገባለታል ቄሮ ወይም ደግሞ ቄሬ ሳይሆን የሚደግፉት ደጋፊዎቹ የህዝብ ትንሽ የለውም ያለ ማን ነው ጀዋር አባሪያ ጀዋር ልብኩያ አይ ላቭ ዩ ሶ ማች አንቺ ከብት ልጅ ጎጠኝነትሽ እዛው አንቺ ባውለበለብሽው ምላስሽ እዛ ያሉ ምስኪን ያማራ ህዝብ ግን አታስጨርሲ አንቺ ዲቃላ ሸርሙጣ የሸርሙጣ ልጅ እኔ ልንገርሽ ሂጃቤን ይሄን ንግግር እንደሚነቅፈው ግን አቃለሁ እንዳንቺ አይነቱ የከብት ልጅ ግን እንድናገረው ግን ያስገድደኛል ገባሽ እኔ ኢትዮጵያውያን ሁሉ አንድም ብሔር አንድም ተወላጅ ግን እንዲገደል እንዲሞት ፍላጎቴ አይደለም አንቺ ገደል ፍለጥ ባልሽው ምስኪን ያማራ ህዝብ ግን ይሞታል እዛጋ አንቺ ገላሽን በመቸርቸር ገላሽን በመሽጣት የኖርሹ የትማባሽ ብትገቢ ግን ተወጫታለሽ ገባሽ እዛ ቁጭ ብለሽ ሶፋ ላይ ቁጭ ብለሽ የበሰበሰ የሃይላንድ ውሃ ከመጋተሽ በፊት እዛ የወንድሞችሽ መሞት ያሳዝንሽ ገባሽ ሌላ አንቺ የጋላ ደጋፊ ላላችሁ አዎ የጋላ ደጋፊ ነን ስላችሁ እንደዚህ የሳምፑ ጋላን ደግፋለሁ ጋላ ገና ይገዛሃል እያንዳንዱ ለምሰበኝ ተጠቃላይ ገባ እኔነቴን ለንገርህ እኔ የኔ ደም ማፍሰስ ትችላላችሁ የኔ ደም እንደፈልጋችሁ እንደዚህ ዘልዝላችሁ ለአሞራ መስጠት ትችላላችሁ በኔ ደም የወለን ህዝብ ነፃ ይወጣል በኔ ደም የደቡብ ህዝብ ነፃ ይወጣል ካሁን በኋላ ባርነት የለም አንድ ነፃነት አንድ ባርነት ታግለህ ነፃነት ከማግኘት ታግለህ ደምን ከማፍሰስ ይሄንን ከመቆጠብ ደም ከማፍሰስ ተቆጠብ አንድ ነፃነትን ተመርጣለህ አንድ ትታገልና አገሪቷን ሰላም ታደርጋለህ ሊያ ይኸውልሽ እኔ ኢትዮጵያዊ ነኝ ደሙን ሲፈስ ኢትዮጵያውያኖች ደማቸው ሲፈስ ማየት አልፈልግም አገር የሚረከቡ ወጣቶች ሲረክፉ ህሊናዬ ያመኛል አንቺ ሸርሙጣ የሸርሙጣ ልጅ ገባሽ በመናገር አላፍርም እኔ የሚያሳፍረኝ ምን እንደሆነ ታውቂያለሽ አንቺ ከብት የሚያሳፍረኝ ተጋደሜ ስሸረምጥ ብቻ ነው ገባሽ እኔን አታውቂኝም እኔ ስሜ ሐስና ሽፋ ነው ያባቴ ስም ሽፋ በኒካ የተወለድኩ በሐላል መንገድ ኒካ አስሮ የተወለድኩኝ አባ እናቴ ብላው ታስተጥለኝ ሐስና የተባልኩኝ ነው ትርጉሜ ልንገርሽ ሐስና ረበና ሃቲና ፊዱና ሐሰነተ መክፊራ ኺራቲ ሐሰነተ ወቂል አዛበናር የምርቃት ልጅ ማለት ነው ሐስና ማለት አንቺ ከብት እንዳንቺ ባንሶላ ተጠቅልዬ እዛ በረንዳ ያልተጣልኩኝ ልጅ ነኝ እኔ የወለኔ ታጋ ያልኩኝ የተጨቆነ የብሔሬ ስም ማስተዋወቂያ ነው ገባሽ የኔ ስም ለመጥራት ይከብድሻል የኔ ስም ጠርተሽ
በቄሮ ልጆች ልትታወቂ ጨብጨብልሽ መሐመድ ከድር ተጎዲን ጎጠኛ ያልሆነው የስልጤ የደቡብ ህዝብን ያነቃው ወንድሜ እሱን ጠርተሽ አንቺ እንትልቲ አንቺ ኪሳራ ባዶ አውቶቡስ ገባሽ ባዶ አውቶቡስ ነሽ ገባሽ ይልቁን የኢትዮጵያ ህዝብ ያ ምስኪን ህዝብ ውሃ የሌለው ህዝብ አሁን መንገድ ይዘጋል ማብራት ይቆረጣል ሁሉ ነገር ሲዘጋጋ የታባሽ የዛኔ ህዝብ ሲያልቅ አንቺ ምን ልትሆን ነው እዛ ሃይላንድ ውሃሽን ይዘሽ እየተጋሽ ምስኪን ልታስጨርሺ ካሁን በኋላ ያንድ ብሔር የበላይነት እንደማይኖር ግን እኔ ላንቺ ለዛች ለደብተራ ልጅ ለበረንዳ አዳጊ ልጅ አባት እናቶሽን የማይታወቁ ዲቃላን ላንቺ ነግርሻለሁ ገባሽ ካሁን በኋላ የብሔር ብሔረሰቦችነት እኩልነት ሳይከበር ኢትዮጵያ ሰላም እንደማትኖር እርግጠኛ ሁኚ ነው የምነግራችሁ ካሁን በኋላ ደቡብ ላይ ያላችሁ 56 ብሔረሰቦች እድሜ ልክህ ወይ ባርነትን ትመርጣለህ ወይ ከቄሮ ጋር ተሰልፈህ ነፃነትህን ታገኛለህ ከሁለት አንዱ ትመርጣለህ አንተ ትንሽ ነክ ትልቅ ነክ እየተባለ ወይሄኔ እቺ የጽንፈኛ የጎጠኛ መታስተራግድ ልትሉን ትችላላችሁ ጽንፈኛ አይደለሁኛ ነፃነቴን እፈልጋለሁ ወንድሞቼ እንዳይሞቱ እፈልጋለሁ ጁሃርን እንዲፈታ እፈልጋለሁ ሌላ ጁሃር አማራ ክልል ወስዳችሁ እሰሩት ለምትሉ ጽንፈኞች እናንተ የደም ሐራራ ደም በመምጠጥ የምትኖሩ ከብቶች አጫሉን ደፋችሁት ጁሃር ሐምዛ ቦሮና በቀለ ግርባ ታስረው እንደገና ደቡብን አስነቃችሁ እንደገና ምን እንዴት ነበር የምታደንቁት የኢትዮጵያ ህዝብ እናንተ ጽንፈኞች እናንተ ጎጠኞች አዳምጡ እዛች ምድር እውነት ተወዳታላችሁ ብሔር ብሔረሰቦች እውነት ተወዳላችሁ እውነት ኢትዮጵያዊነት እናንተ እውነት ስለ ኢትዮጵያ ነው የምታምኑት በኢትዮጵያ ነው የምታምኑት እስኪ የአማራ ሙስሊም እህት ወንድሞቼ ሆይ መስጊድ ላይ ሲቃጠል አራት መስጊድ የሞጣ መስጊድ ሲቃጠል የት ይሄ ምንድነው ይሄ የመንግስት ነው የምንድነው ቅብርጥር ሰው ነው የሚሉ ሚዲያዎች የመስጊዱ ምንነት ቀድሞ ደረሰላችሁ ወይስ ጁሃር መሐመድ ማን ነው ጎጠኛ አገር አፍራሹ ማን ነው ጁሃር ነው ወይስ እነኚህ ጽንፈኞች ብሔር ብሔረሰቦች ለራሳችሁ ስትሉ ንቁ ለራሳችሁ ስትሉ ታገሉ ለራሳችሁ ስትሉ አገሪቷን ሰላም አስፍኑ ያለዛ ደም የጠጣች ኢትዮጵያ ከእንግዲህ አትኖርም ድሮ ትላንትና ያለቀስኩ ነገር ያለ ዛሬ የሳኩኝ ነው ማስረዳክ ገባ ድሮ ቀይ ባሪያ ጥቁር ሻንቂላ የተባለ የኦሮሞ ቄሮ አይታረድም ምላሱ በወስፌ አይጨቀጨቅም ሰው ነው ገባ ብሔር ብሔረሰቦች ማንነታችሁ አይሰጣችሁ እናንተ ትንሽ ናችሁ እናንተ ምንድናችሁ ተበላችሁ ተነቃችሁ አገር የሚፈርስበት ነገር ያለ ከታገልክ ዲሞክራሲ መብትህ ለማምጣት ትታገላለህ ያለዛ ግን የሚያወራውን አናቱ ያሉ እየፈረካከሱ ዝምበል ይሉሃል በመሳሪያ ያስፈራሩሃል ገባ ግን እዚህ ጋር አውቀህ ንቃ መታገል ካለብህ መታገል ነው ዲሞክራሲ መብት ማምጣት ካለብህ ዲሞክራሲ መብት ነው ማምጣት ያለብህ እዚህ ጋር አምበርገር የበላ ጁስ እየጠጣ ጭንቅላትን ሲያፈርሱልህ ካንተ ጋር አላፈረሱልህ አንድ ነገር እነግርሃለሁ ወገኔ እኔ የደቡብ ህዝብ የኔ ስጋ ዝልዝል አድርጋችሁ ጎጣኞች ናቸው ማለት ዝልዝል አድርጋችሁ የደቡብ ህዝብን ነፃ አውጡልኝ የኔ ህይወት አሳልቃችሁ እኔ ለእህቶቼ የኔ ህይወት አልቆ እያማጡ የሚሞቱ እህቶቼ
ነፃ እንዲወጡ ሐኪም ቤት እንዲያገኙ መስመር እንዲኖራቸው መኪና በራቸው ድረስ እንዲያራግፋቸው ትምህርት ቤት እንዲሰራላቸው ህፃናቶች ተምረው ጭንቅላታቸው ምሁር እንዲሆን እፈልጋለሁ እኔ የኮኪር ገደባኖ የጉታዘር የወለኒ ልጅ ነኝ ተግባባች ስለዚህ ጁሃር መሐመድ ጎጠኛ ጽንፈኛ ሳይሆን ትክክለኛ በብሔር ብሔረሰቦችነት ሁሉም ብሔሮች በኩልነት የሚያምን ጀግና መሪ ነው ለኔ እንዴ የብሔር ብሔረሰቦችነት የኩልነት በኩልነት ያየማን ነው ጁሃር የብሔር ብሔረሰቦች ድምጻቸው አልተሰማ ያለ ማን ነው በቀለ ግርማ የኢትዮጵያ ህዝብ ምን ተፈልጎ ምን አጣ ያለ በቀለ ግርባ ነው ተጠይቋል ስለዚህ ጽንፈኛው ማን ነው እንግዲህ ጎጠኞች እከካሞች ቆማጣዎች የድሮ ስርዓት ናፋቂዎች በጠራራ ፀሐይ አንሶላ ለብሰው የመጡ የጽንፈኛ ልጆች ናቸው እዛ የሚሊሊክ የሰፋሪ ልጆች እናንተ በሃያ የመጣው ሚሊሊክ የናንተ የዛ ዲቃላ ናችሁ እንደዚህ አሁን ኢትዮጵያ የምታባሏት ያለፍ ከእንግዲህ ልንገራችሁ ከእንግዲህ ኢትዮጵያ አገሬ ተብሎ የሚዘፈንላት አገር ሳትሆን ምንፈልገው እኛ ብሔር ብሔረሰቦች በኩልነታቸው እምነታቸው ተከብሮ ማንነታቸው ተከብሮ ብሔሮችን ተከብሮ ተከባብረን ስንኖር አብረን እንኖርባታለን ያለዛ ተያይዘን ገደል እንገባታለን ተባላ ያልኩ አይደለም ሰላም አስፈነው ያልኩ ወጣት ተምሮ አገር የሚረከብ በሚረክፍበት ሰዓት ጽንፈኝነት ጎጠኝነት አንበርገርህን ያሳበጠው ሆድክ በክላሽ በጥይት አናቱ ፈረካክሰ ከምትጥል የብሔር ብሔረሰቦችነት የጭቁኖች አባት ጁሃርን ታስሮ የታፈኑ ድምጾችን ይፋ ያደረገው ጁሃር አሳስረክ እኛ ዝም አንልክም የመንግስት የበላይነት እናከብራለን ጁሃር የታሰረ ብሔር ብሔረሰቦችን አቅፎ ስለያዘን አመንክም አላመንክም ወደድክም ጠላህ አንድ ባሪያ ትሆናለህ ሁለት ነፃነትን ይዘህ በነፃነት ወጥተህ ትገባለህ ቄሮ በታገለው አንተ ቁጭ ብለህ ከርስህን እየሞላ አትኖርም ብሔር ብሔረሰብ በተለይ መንገድ ከተዘጋ 56ቱ የደቡብ ህዝብ የትማባት ገባ 56ቱ እኛ ያለነው ደቡብ ኢትዮጵያ ውስጥ ስንት ብሔር ብሔረሰብ ነው ያለው 86 ብሔር ብሔረሰቦች አሉ ቢኖርም እኛ ያለነው 56ቱ ብሔር ብሔረሰብ ደቡብ ውስጥ ነው ያለው አሁንም ልንገራችሁ የጉራጌ ተወላጅ ልጆች የቀቤና ተወላጅ ልጆች የስልጤ ተወላጅ ልጆች የወለኔ ተወላጅ ልጆች በአጠቃላይ የተለያዩ ብሔር ብሔረሰብ ያላችሁ ልጆች እናንተ ክልል ጠይቃችሁ ክልል ያልተሰጣችሁ ነፃነት ጠይቃችሁ ነፃነት ያልተሰጣችሁ ብሔር ብሔረሰቦች ቄሮ ሲታገል ቄሮ ደሙን ሲያፈስ ቄሮ ሲታረድ ቄሮ ሲታሰር ቄሮ ግንባሩ ሲደፋ አንተ አብራ ከጎኑ ካልቆምክ በብሔር ትልቅነት የሚያምኑ ጎጠኞች እየረገጡ ትኖራለህ ድምጽህ የሚያስተጋባልህ አይኖርም ከእንግዲህ የሚደፋ አካል አይኖርም የሰው ህይወት እንደ የወረደ እንደ የዘቀጠ ምታይ ጽንፈኛ ካለ ኢትዮጵያ እንደዚህ የምታስደናግድባት አገር አትኖርም ቆሻሻ የዘቀጣችሁ የደብተራ ልጆች እናንተ ቆሻሻ ናችሁ በተለይ የተለያየ አገር ሆናችሁ ያገር ህዝብ ሲበላ ይሄ ጋላ ነው ገዳይ ይሄ ጋላ ነው ሜንጫ ይሄ ጋላ ነው እንደዚህ የሚያደርግ የምትል ሸለመጥማጥ ሁላ ጋላ ገና ይገዛሃል እመነኝ የማያልፍ ቀን የለም ስለዚህ አንቺ ሊያ አመንሽም አላመንሽም እኛ ኢትዮጵያኖች ካልሽ ብሔር ብሔረሰቦች ከናሽ ባናትሽ ይኸውልሽ እናትሽ በጣለችሽ ማህፀን ውስጥ እንደገና ወደ ሰማይ ኮርጉሮሽ ተገበያለሽ ወደ ሆዷ ተገበያለሽ ገባሽ
ህዝብ ለህዝብ አባልተሽ ብሔር ለብሔሮች አቆራርጠሽ ያንድ ጎጠኝነት ምልክትሽን ይዘሽ ምትመጪ ከሆነ ካለሽበት ተወልብለሽ ትወጪያለሽ። ተግባባን? ስለዚህ መሐመድ ከድርን ጎጠኛ አይደለም። መሐመድ ከድር ተጎዲን የስልጤ ጀግና ወንድሜ ጎጠኛ አይደለም። አማራ ክልል ውስጥ ሲጮሁ ያማራ አባቶች እያለቀሱ ነው ብሎ ድምጹን ያስተጋባ በፎቶ ያሳየ የተናገረ ማነው? መሐመድ ከድር ተጎዲን ነው። አንቺ ሸለመጥማጥ፣ አንቺ የሴት አዳር ልጅ ባንሶላ ተጠቅለሽ የመጣሽ በክት ቅማልሽን ስታራግፊ እዛ እከክሽን ስታራግፊ እኛን ለመስደብ በቅተሻል። ቄሮ ለማንቋሻሽ በቅተሻል። አንቺ የመጣሽ እኮ እቺን አንሶላ ለብሰሽ በዚህች አንሶላ ተጠቅልለሽ እኮ ነው ፊንፊኔ የገባሽው። በፊንፊኔ በቄሮ መሬት እከክሽን አራክፈሽ ስታበቂ በቆማጣ አንድ ጣት ብርቅ ነው አሉ። ቆማጣሽን ስታራግፊ ዘሮችሽ እኮ እንዳለ ቆማጣ ናቸው፣ ጥፍር የሌላቸው። ሊያ አንቺ ገባሽ? ልክልክሽ ነው ምነግርሽ። በጠራራ ፀሐይ ብርድ ልብስ የሚለብስና ድሬቶ ለባሽ ሀገር አይመራም። ሀገር ወይም አንቺ የማንም በንጋሊና ህንድ ትራፊ እንዳይመስልሽ ኢትዮጵያ ወይም ኢትዮጵያ የኔና ባለ እንዳይመስልሽ። ኢትዮጵያነታችን ሁሉም እንወደዋለን። ወንድሞቻችን እንዳይረክፉ እንዳይሞቱ እንፈልጋለን። አንቺ ከብት የህትሽን የጓደኛሽን ባል ቀምተሽ እዛ የት ነው ሊያለችበት ሀገር ጻፉልኝ ማዚጋ በፊት የአረብ ገረድ ነበርሽ። የአረብ ዲቃላ ነበርሽ እኮ የአረብ ግርድና ነበር። ከግርድና ወጥተሽ አሁን ያለችበት ሀገር ጻፉልኝ። አሁን የሄደችበት የጓደኛዋ ባል ቀምታ የሄደችው ቀንቀን ባሏ ስራ ሲሄድ ገለዋን እየቸረቸረች ትኖራለች። ገለዋን እየቸረቸረች ትኖራለች ባሏ ሲሄድ። እንደገና ማታ ደግሞ ባሏ ያቅም ከሷ ገጋደማል። የጓደኛዋ ባል ሰርቃ ነው የገባችው። የት ጻፉልኝ በአላህ። ስለዚህ ኦሮሞ ሲሞት እኔም አብሬው እሞታለሁ። የጉራጌ ተወላጅ ልጆች ልንገራችሁ፣ ዛሬ እውነታውን ነው የምነግራችሁ። በፊት እኔና እናንተ እንደተጣላን እንደተናከስን ሳይሆን በድሮ ጊዜ አጼ ሚኒሊክ እግሩ ያሳጠባችሁ የነበራችሁ የጉራጌ ልጆች አዳምጡን። ከዛ ከብሔር ብሔረሰቦች ለማናከስ ከብሔር ብሔረሰቦች ለማጣላት ብሔር ብሔረሰቦች ጸፍልቆ የሰጣችሁ አጼ ሚኒሊክ አሁን ደቡብ ውስጥ ያሉ ብሔር ብሔረሰቦች ተነስተው ማንነቴ ብሎ የተጠየቃችሁ የጉራጌ ልጆች እድሜ ልካችሁ የጉራጌ አስተዳደር በድሎላል እየተባላችሁ ከመኖር ታግላችሁ ነፃነታችሁ ማግኘት የፈለጋችሁትን የክልልነት ጥያቄ እንድትሰጥላችሁ ከፈለጋችሁ በጉራጌነታችሁ ኮርታችሁ እኔ ጉራጌ ነኝ በማለት የማንም አሽከር ከመሆን ትግልህን ማበረታታት። ከእንግዲህ መሞት መኖር ያለ በአንድ አላህ እጅ ስር ነው። ከሞት ይወልክ አላህ በቀደረል በጻፈል ሰዓት ቤትም ቦታ እንቅፋት መጥቶ እንኳን መሞት ትችላለህ። የተጻፈልህ አይቀርም። ተግባባን? ግን የሰው የበላይነት የለም። ሌላ ደቡብ ውስጥ ያንተ ማንነት ያንተ ዲሞክራሲ መብት ያንተ የእኩልነት መብት ሳይከበር መንግስት ሳያቀህ ዝም በይ ጭስ መውጫሽ ዝም ይበል። እኔ ዝም አልልም፣ እነግርሃለሁ። ልክ እነግርሃለሁ። ጎጠኛ ይሁን ኩላ መንግስት ሳያቀህ የግብር ትቀበላለህ። መንግስት አንተ በገበርከው የግብር አንተና ናተ ይፈረካክስልሃል። ገበሬው አርሶ ለከተማው እህል ያበላ ከከተማ ጥይት ተተኩሶልህ አንተን ይገሉብሃል። አንተ ባዶ ቂጣ በልተህ አንጀተን ያራራ ተኖራታለህ። ከተሜው ግን ላንተ አያዝንም። አኪም ቤት አያስገባልህም። ትምህርት ቤት የለህም።
አንተ በባዶ መሬት እያተኛ እሱ ባልጋ ፈለል ቢል የደቡብ ህዝብ ተነቃ እንደሆነ ንቃ አንተ በገበርከው የመሬት ግብር ነው አንተ በለፋህለት ጉልበት ነው መንግስት እይተኩሶ አንተ የሚደፋበት አንተ የሚገል ከእንግዲህ የሚደፋ ህዝብ የለም እኔ ማታችሁ እንደፈለጋችሁ መስቀል ትችላላችሁ እንደፈለጋችሁ ማንጠልጠል ትችላላችሁ እኔ በተንጠለጠልኩበት የደቡብ ህዝብ ነፃ ይወጣበታል እኔ ተንጠልጥዬ እህቶቼ ጥሩ ሐኪም ቤት ይኖራቸው እኔ ሙቼ ህዝቤ ነፃ ይውጣ ይሄ ነው የኔ ዓላማ ተከፍሎኝም አይደለም የምሰራ ለነፃነት ነው መታገለው ለህቶቼ ሲያመጡ እንዳይሞቱ ነው መታገላችሁ ስለዚህ የጉራጌ ተወላጅ ልጆች ከዚህም መሮጥ ማሽቃበጥ ማንጓጣት ይቅርብህ የጠየቀው ክልል ነው ብሔርን ጨፍልቀህ ይዘህ ክልል የለም ከታገልክ በጉራጌነትህ ቆመህ ታግለህ ጉራጌ ሲባል የሥራ ሰው ነው ትላለህ ባፍ ነው የምታታልለው የሥራ ሰው ኮንክ ስራህን ባቋሙ ጉራጌነትህ ባቋም ወጥተህ በጀግንነት ብሔርህን ማስከበር ነፃነትን ማውጣት የጠየቀውን ማገኘት እና ታዲያ አንዱ በሞተበት አገኛለሁ ብሎ ማለት የለም ከታገለን አብረን መታገል እኛ ነፃነት እንፈልጋለን ንፍጥን የምታንጓጥጡላ አንተ ነክ ንፍጣ ትገማላችሁ ግማታሞች ውጡ ግን አልወልካችሁም ታዳምጣላችሁ እንቅጩ ነው አመነግራችሁ ስለዚህ በጠራራ ፀሐይ ብርድ ልብስ አንሶላ ለብሰህ መጥተህ አታፍሩም እኮ የኢትዮጵያ የበላይነት ስትሉ ሲጀመር ኢትዮጵያ ሰማይስ ላይ ሲታይ ግድብሽ ብሎ ቴዲ የዘፈነላት ያ ሰማዩ ላይ የሚታይለት ግድብ አረንጓዴ ቢጫ አርማ ያለበት የቱ ጋር ነው የሚወጣ እስኪ ትነግረኛለህ ለኔ ደቡብ ውስጥ እኮ ነው ፀሐይ መግቢያ ጋር የወጣውን ኢትዮጵያ እናንተ ዛ ሰሜን ውስጥ ፀሐይ መግቢያ ጋር ኢትዮጵያ ስትሉ አታፍሩም ማፈሪያ ሁላ ወይ እናቴ እስኪ ለብሔር ብሔረሰቦች ማን ነው 97 ዓመተ ምህረትና 96 ዓመተ ምህረት ናፋቂ ያጼ ሚኒሊክ ቡችላዎች ነፍጠኛ ሲባል ግን አው ነፍጠኛ ማለት እኔ ነኝ ታጣቂ እኔ ነኝ ሰው ገዳይ እኔ ነኝ ሰው በላ የሚሉ ሰዎች ወይስ የሁሉም ብሔር ብሔረሰብነት የሁሉም ነፃነት የሚፈልገው ጆሃር መሐመድ እስኪቱ ነው ብሔር ብሔረሰቦች ነፍጠኞችን አይደለም ብለው ነፍጠኞች ዛሬ ያውላችሁ ልክልካችሁ ለነግራችሁ የመጣውን በፊት ይቅርታ ጠይቄያችሁ በህዝብ ፊት ይቅርታ ያማራ ልጆች ይቅርታ ብዬ ጠይቄያችሁ አንቺ የጋላ አሽቃባጭ ጋላ ብር ከፍሎሽ የምትሰሪ ያላችሁ እኔ አንድም የኦሮሞ ተወላጅ ለኔ 5 ሳንቲም የሚሰጠኝ የለም እኔ የምታገለው መጮህ ለራሴ ህዝብ ነፃነት ዲሞክራሲ መብት ላጣው 30 አመት ታግሎ 30 አመት ታግሎ የሱ ፋይል የሱ ወረቀት ፋይል ማስቀመጫው የሆነው የራሴ ህዝብ ለሱ ነው የምታገለው ለሱ ነው የምጮኸው ሴትነቴ ሳያሳፍረኝ ሴትነቴ ሳያማልለኝ የምሰድቡኝን እንደወንድ እየመለስኩላችሁ የምታገለው ለደቡብ ህዝብ ደቡብ ውስጥ ላለው ድምጹ ለታፈነው ለወለኔ ህዝብ ነው የወለኔ ህዝብ የታገለው 30 አመት አስቆጥሩ ወረቀቱ ድምጽ የሌላው ፋይል ማስቀመጫ የጎጠኞች የትምከተኞች የሸረኞች የሰው ደም ጠጪዎች ፋይል ማስቀመጫ የሆነ ወረቀት አውጥተው እንዲሰጡት ነው እንጂ የምታገለው እኔ ለኦሮሞ ወይም ደግሞ ለቄሮ ወጣት አይደለም የቄሮ ትግል የቄሮ መሞት የኔ ህዝብ መሞት ነው ብዬ ስላሰብኩ ነው ወንድሞቼ ሲሞቱ የትኛውን ብሔር ብሔረሰብ ሲሞት ስለሚያመኝ ነው ማለት ሰው እኔ አልহামዱሊላህ ረቢል ዓለሚን ወለከል ሐምድ
ወለከ ሽኩር እንደ አንቺም ያረብ ገረድ ነኝ ያረብ ሽንት ቤት አጣቢ ነኝ ያረብ ልብስ የምተኩስ ያረብ ምግብ ሰርቼ የምኖር በጉልበቴ ላቤ ጠብ አድርጌ የምሰራ ጀግና ሴት ነኝ ተግባባን ስለዚህ ጀዋር ይመራኛል ጀዋር ብሔርተኝነት አይደለም ጀዋር ለከስልምና መታገናኙት ስለ እስልምና አይደለም ስለ ህግ አንቀጽ ነው የሚያወራ ስለ ህዝብ ስለ የሚሞቱ ጭቁን ድምጾች ነው የሚያስተጋባ ተግባባን ስለዚህ ማን ነው ጎጠኛ ማን ነው ጽንፈኛው ማን ነው ኃጢያተኛው ማን ነው ወንጀለኛው ማን ነው የህዝብ ድምጽ አቤት ብሎ ሚዲያውን ክፍት ያደረገ ማን ነው ለሁሉም ብሔረሰቦች እኔ ድምጻችሁ ይፋ አደርግላችኋለሁ ችግራችሁ እደርስላችኋለሁ ሁሉም ብሔረሰቦች የኩልነት መብታቸው መከበር አለበት ያለ ጽንፈኛው ያጼ ሚኒሊክ ቡችላ ሳይሆን ጀዋር መሐመድ ነው ዛሬ በአሜሪካ ዋት የምትሉ የደብተራ ልጆች እናንተን አይወክልም ጀዋር መሐመድ አንድ ጎጥን አይደለም ጀዋር መሐመድ ስለ ኦሮሞ በደል ይከራከራል ጀዋር መሐመድ ስለ ኦሮሞ የተጨቆነው ከነነፍሱ የተቀበረው ይጮሃል አልፎም ተርፎ ብሔረሰቦችነት በኩል አይን ያየማን ነው